ዛሬ የመጣሁት የጠፋሁበትን ምክንያቶች ልነግራችሁ ነው። ሰሞኑን ኢቭን ለ3 ሳምንት በላይ አካባቢ የሚሆን ቪዲዮችን መስራት አቁሜ ነበረ፣ ጠፍቼ ነበረ እና ይህን የጠፋሁበትን ምክንያት ለምን እንደጠፋሁና እንደተመለስኩኝ we are back እናንተ ተመለስኩኝ አብሬ ላደርጋችሁ የመጣሁት። እነዚህ ጊዜያት የጠፋሁበት ምክንያት ትንሽ አሁን ነበረ። በዛ ላይ ደግሞ የአንዳንድ የላይፍ ኤክስፒሪየንስ እየወሰድን ነበረ። እዚህ ጋር ሌላ ትኩሳት፣ በዛ ጋር ሌላ ትኩሳት እና we are back ተመልሰናል። ከዚህ በኋላ በፊት እንደምንለቃቸው አይነት አሪፍ ይዞታ ያላቸው አሪፍ ይዘት ያላቸው ቪዲዮዎች ያስኩት ተመልሼ እመጣለሁ ማለት ነው። ይህንን ቻናል ደግሞ ሰብስክራይብ ያደረጋችሁ ሰፖርት አድርጉ። እንዲላ እንደውም ጠንከር ያሉ ሀሳቦችን እንዳነሳና በደንብ እናንተ እንዲመጣ ያግዘኛል። ለእናንተን ማየት ጉዳት የለውም፣ ለእኔ ግን በጣም ይጠቅመኛል እና ይህን ቻናል ሰብስክራይብ ማድረጋችሁን አትርሱ። በጠፋሁባቸው ጊዜያቶች የታዘብኳቸው አንዳንድ ነገሮች ልንገራችሁ። ዲሲፕሊን ይገነባል። ዲሲፕሊን ሲገነባ እንደሚያስቸግረው ሲፈርስ አይታወቅም፣ አይደለም የሚያስቸግር ማለት ነው። እና ዲሲፕሊናችሁን ከአንድ ቀን በላይ የምታቋርጡት ከሆነ የሆነ አንድ ማዕበል ጊዜ የምታደርጉት የለመዳችሁት ጥሩ ብላችሁ ለእናንተ ለራሳችሁ የገነባችሁት ሀቢት ካለ እሱን ከአንድ ቀን በላይ የምታቋርጡት ከሆነ ተመልሶ ያንን እዛ ዲሲፕሊን ውስጥ ራስን ለመጨመር በጣም ከባድ ነው የሚሆንባችሁ ከመጀመሪያውም በላይ ማለት ነው። መጀመሪያም ዲሲፕሊን ሲገነቡ ከወሰደባችሁ ጊዜና ኢነርጂ በላይ ነው የኛው የሚወስድባችሁ እና እነሱ ነገሮች በዚህ ጊዜ ላይ ኤክስፔሪንስ አድርጊያቸው በጣም የገረሙኝ ነገሮች ናቸው። እናንተ ሜቢ ሀብትን አልጎባችሁ ልታውቋቸው ከዚህ በፊት የምታውቋቸው ነገሮች ሊሆኑ ይችላሉ እና እነሱ ነገሮች ኤክስፔሪንስ አድርጊያቸዋለሁ በዚህ ሰሞን ላይ። ሲቀጥል ደግሞ አሁን በጠፋሁባቸው በእነዚህ ጊዜያቶች አዳዲስ ያወቋቸው ብዙ ነገሮች አሉ፣ ብዙ የተማርኳቸው ነገሮች አሉ። እንዲሁም አንድ ቪዲዮ ሰራላችኋለሁ ስለ ቴስላ፣ ኒኮላስ ቴስላ ቀመር በጣም ብዙ የኤክስፔሪንስ ያደረኳቸው ነገሮች አሉ በዚህ ሰሞን ላይ። ስለሱ ነገር አብሬት ማድረጋችሁ ይሆናል። በጣም የሚገርም ኤክስፔሪንሶችን አይቼበታለሁ። ሌላኛው ደግሞ እንዳልኳችሁ ቀደም ከዲሲፕሊን በጣም ርቄ ወጥቼ ነበረ ብያችኋለሁ። እሱን ለመመለስ የጀመርኩት ቻሌንጅ ነገር አለ። ቻሌንጅ ነው ብቻ እሱን ለማስተካከል የጀመርኩት አለ። እሱን ለመቀላቀል የምትፈልጉ ሰዎች ካላችሁ እንድትቀላቀሉ አስተካክዬ በአንድ ቪዲዮ ላይ ነገሮችን አስረግጃችሁ ትራክ የምናደርግበት ኖሽን ወይ ደግሞ ቴሌግራም ግሩፕ አዘጋጅተን እዛ ላይ አብረን ያንን ቻሌንጅ የምናደርግ ይሆናል። ቻሌንጁ ከጀመርኩትን የኦልሬዲ ሳምንት ሊሞ ላይ ነው፣ ግን አብረን እንቀጣይ ይሆናል እና እነዚህ ነገሮች በቀጣይ ይዤላችሁ መጣ ይሆናል። ይህን ቻናል ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። ለሰዎች ሼር አድርጉላቸው፣ ይጠቅማላችሁ ለምታስቧቸው ሰዎች ሼር አድርጉላቸው። ሰብስክራይብ ማድረግ ደግሞ ሰፖርታችሁን አሳዩኝ፣ ድጋፋችሁን አሳዩኝ፣ ላይክ አድርጉት። በቀጣይ ቪዲዮ በነገርኳችሁ ሀሳቦች እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ሰላም